$100,000 አሁን የናንተ ሆኗል። አሁን የቀን 90 ውድድራችሁ ምን እንደሆነ ማወቅ ትፈልጋላችሁ? አዎ፣ አሁን ለናንተ የማቀርብላችሁ ነገር ምንም ነው። ምክንያቱም በቀን 99 ለናንተ የታቀደ ትልቅ ነገር አለ። የዛኔ እንገናኛለን። በቀን 99 ምን አቅዶልን ነው? እስካሁን ድረስ በዚህ ውድድር ሁለቱም ተማምነው ቆይተዋል። ነገር ግን በ99ኛው ቀን አንዳቸው ብሩን ለብቻቸው መውሰድ የሚችሉበት ሁኔታ አለ። እውነት ለመናገር በዚህ ውድድር ላይ በመሳተፌ በጣም ደስ ብሎኛል። ምክንያቱም በሌላኛው አቅጣጫ ታራሚዎቹ እንዴት እንደሚኖሩ ማወቅ ችያለሁ። በዚህ ውድድር መጨረሻ በ99ኛው ቀን ግን የእነሱን ግንኙነት ፈተና ላይ ጥለዋለሁ። ሰዎች አቤት ከ99 ቀን በፊት ነበር እናንተ ሁለታችሁ እዚህ የተገናኛችሁት። ከዚህ ውድድር ስትወጡ ጓደኛማችነታችሁ የሚቀጥል ይመስላችኋል? አዎ በደንብ። አሁን ላይ በጣም ተቀራርበናል። እስኪ የመጨረሻው ውድድር ይህን አስተሳሰባችሁን እንደሚቀይር እኔ ምንድነው ደግሞ በድጋሚ ልትፈትነን ነው? እስካሁን በነበረው ቪዲዮ ሁለት የተለያየ ዓለም ላይ ያሉ ሰዎች እንዴት በጋራ መቆየት እንደሚችሉ አይተናል። እስካሁን ብዙ ከፍታዎችና ዝቅታዎችን አሳልፋችኋል። አሁን ግን የመጨረሻው ቀን ላይ ደርሰናል። እናም ለዚህ ውድድር ሲባል ደግሞ ለቀጣዮቹ 24 ሰዓታት ለየብቻ የተለያየ ክፍል ነው ማስቀምጣችሁ። በድጋሚ እዚህ ክፍል አመጣኸኝ። በአሁኑ ግን የተለየ ነገር አለ። በሁለታችሁም ክፍል ውስጥ እቺ በተን አለች። እናም ከናንተ መሃል በሚቀጥሉት 24 ሰዓት ውስጥ ይህንን በተን የሚነካ ሰው ካለ ከዚህ እስር ቤት ይወጣል። በተጨማሪም ሳጥን ውስጥ ያለውን $480,000 ለብቻው ይዞ መሄድ ይችላል። ይህ ማለት የሁላ ጊዜ የነበራችሁን ግንኙነት አቋርጣችሁ ከሌላኛው ሰው ብሩን ሰረቃችሁት ማለት ነው። ይሄ ነገር በጣም ከባድ ነው። አንተ ይህንን ታደርጓለህ ብዬ አላስብም። ነገር ግን እሱ ሊሰርቅ ይችላል ብለህ ማሰብ አለብህ። ልክ ቅድም መጽሐፎቹ እንደሰረቀው፣ ፊልሙን እንደሰረቀው። ስለዚህ ምናልባትም አንተ ቀድመ መውሰድ ይኖርብሃል እሱ ከመውሰዱ በፊት። በባለፈው እዚህ ክፍል ውስጥ የገባ ጊዜ በጣም ሲነጫነጭ ነበር። እናም እንደዚህ አይነት ቦታ ላለመግባት የሚከፈለውን ሁሉ ከፍላለሁ ሲል ነበር። $480,000 ልከፍልህ ነው ከዚህ ክፍል በተኑን ነክተህ የምትወጣ ከሆነ። በጣም ይገርማል። ይሄ በጣም ላስብበት የሚገባ አማራጭ ነው። ምናልባት ሊያደርገው ይችላል። እንደዛ ከሆነ እሱ ከማድረጉ በፊት ያንን በተን መንካት ይኖርብሃል። እሺ፣ የምትፈልገው ነገር አለ? አዎ፣ ነጻነት። እሱን ከፈለክ ያንን በተን መንካት ነው። አሁን 24 ሰዓቱ መቁጠር ጀምሯል። አንድ ያልነገርኳችሁ ነገር፣ ከሁለት አንዳችሁ ብትወጡ እንኳን ሌላኛው ሰው አያውቅም፣ ሰዓቱ 0 እስከሚሆን ድረስ ማለት ነው። እንደማስበው $480,000 መስረቅ የሚያስችል በተን ሌባ አጠገብ ማስቀመጥ ጥሩ አይመስለኝም። ጆን ይህንን ነገር አቋርጦ እንዳይወጣ በጣም እያሳሰበኝ ነው። እንዴት ነው አሁን እሱን አምኜ እዚህ መቀመጥ የሚችለው? በዚህ ቪዲዮ ብዙ ነገር አሳልፈዋል። እርስ በርሳቸውም የሆነ ያህል ባህሪ ተዋውቋል ብዬ አስባለሁ። ነገር ግን ለብቻክ እንደዚህ አይነት ክፍል ውስጥ ተዘግቶ ብትቀመጥ የምታስብበት መንገድ ራሱ ይቀየራል። እንደዚህ አይነት ክፍል ውስጥ ቆይ፣ ይሄ ለመጀመሪያ ጊዜ ነው። ሁለታችሁም እንድታስታውሱት የምፈልገው ነገር በማንኛውም ሰዓት ከሱ አስጨናቂ ክፍል መውጣት ትችላላችሁ። እውነት ለመናገር ከዚህ በኋላ ይህንን ሰዓት ቆጣሪ ማየት አልፈልግም። ምክንያቱም የበለጠ ጭንቀት ውስጥ እየከተተኝ ነው። እዚህ ቦታ ላይ ረጅም ሰዓት በቆዩ ቁጥር ግማሹን ብር ከማሸነፍ ይልቅ ሙሉን ለማሸነፍ አሁን በተኑን ነክቶ መሄድ የበለጠ ያጓጓቸዋል። አሁን ይህንን ቀዩን በተን ነክቼ 500,000 ከወሰድኩት ያለብኝን ዕዳ በሙሉ በመክፈል ህይወቴ የተስተካከለ ማድረግ እችላለሁ። በ$500,000 የማደርገው በጣም ብዙ ነገር አለ። ለልጆች ትምህርት ከፍላለሁ፣ አዲስ መኪና መግዛት እችላለሁ፣ ምናልባትም አዲስ ቤት ልገዛ እችላለሁ። የ100 ቀን ቆይታችሁ ባለፈው 24 ሰዓት በወሰናችሁት ውሳኔ ላይ ይመሰረታል። እውነት በዛ ክፍል ውስጥ ያላችሁ ሰዎች ካላችሁ ወደ ፊት ለፊት ውጡ። እደግመዋለሁ፣ እውነት እዛ ቤት ውስጥ ያላችሁ ሰዎች ካላችሁ ወደ ፊት ለፊት ውጡ። አሁን መሃል ላይ ጥቁር መጋረጃ አለ፣ ሁለቱን እስረኞች የሚለይ ማለት ነው። እውነት ሁለቱም ተወዳዳሪዎች እዚህ ቦታ ላይ ካሉ ገንዘቡን ለሁለት ይካፈሉታል። አለበለዛ ግን አንዱ ይዞት ሄዷል ማለት ነው። 3 2 1 መጋረጃውን አውርዱት። ማንንም አልካደም። ሁለቱም እዚህ ቦታ ላይ አሉ። አሁን ለሁለታችሁም $240,000 ይደርሳቸዋል። ይህንንም ለማክበር ቤተሰቦቻችሁን አምጥተናቸዋል። አሁን ሁለታችሁም ነፃ ናችሁ። ተስፋ አደርጋለሁ ከዚህ በኋላ ሁለቱም ወደ እስር ቤት እንደማይሄዱ።